ዛሬ ከቤታችሁ ሆናችሁ የትም ሳትሄዱ ገንዘብ የምታገኙበትን አራት የቴክኖሎጂ ዘርፎችን ነግራችኋለሁ። ከዛ በፊት ይህ የቴክኖሎጂ ዘርፍ እውቀት የሚጋራበት ነው። ቻናሉን ሰብስክራይብ፣ ሼር እና ላይክ ማድረጉን አይርሱ። እንግዲህ በመጀመሪያ ከእናንተ የሚጠበቀው ምንድን ነው? ከቤታችሁ ሆናችሁ ገንዘብ ማግኘት የምትፈልጉ ከሆነ በመጀመሪያ ቁጥር 1 ለጊዜው ባላችሁ ነገር መጀመር ነው። ያ ሲባል ምንድን ነው? ስልክ ሊሆን ይችላል፣ ታብሌት ሊሆን ይችላል። ሰየው ላፕቶፕም ካለ ጥሩ ነው፣ በሱ መጀመር ትችላላችሁ ማለት ነው። ሌላ ከስልክ ውጪ ሌላ ተጨማሪ ወጪ አያስፈልጋችሁም ማለት ነው። እንግዲህ በቀላሉ በ3 ወራት በ6 ወር እስከ ዓመት ባለው ገቢ ማግኘት የምትችሉበትን መንገድ ዛሬ እኔ እነግራችኋለሁ ማለት ነው። የመጀመሪያው የተለያዩ ሶሻል ሚዲያዎችን ፕላትፎርሞችን ትከፍታላችሁ ማለት ነው በስልካችሁ። የመጀመሪያው ቴሌግራም ትከፍቱና በስልካችሁ በቴሌግራም ቻናል ትከፍታላችሁ። በዛ ቻናል አማካኝነት ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ምንድነው ቻናላችሁ? አንድ ሀሳብ ሊኖራችሁ ይችላል። በዛ ሀሳብ በየቀኑ ሀሳብ ታጋራላችሁ። ከዛ ከተወሰነ ቆይታ በኋላ ገንዘብ ማግኘት ትችላላችሁ ማለት ነው። ሁለተኛው ቲክቶክ ነው። ቲክቶክ ሲባል በቲክቶክ ገንዘብ ሜክ ማድረግ ትችላላችሁ። የተለያየ የገጠማችሁን ነገር ፖስት እያደረጋችሁ ሊሆን ይችላል። ሌሎች ነገሮችን ፖስት እያደረጋችሁ የተከታይ መጠናችሁን ከፍ ባደረጋችሁ ቁጥር የተለያየ ስራዎችን በቲክቶክ መስራት ትችላላችሁ ማለት ነው። ሶስተኛው ዩቲዩብ ነው። ዩቲዩብ እንግዲህ እንደ ቴሌግራም ዩቲዩብ ቻናል ትከፍታላችሁ። በቻናላችሁ የተለያየ ነገር እያስተላለፋችሁ ከዛ ከዩቲዩብ ገንዘብ ማግኘት ትችላላችሁ ማለት ነው። ሌላኛው ፌስቡክ አድስ ነው። በፌስቡክ የተለያዩ አድስ አሉ። በዛ ማስታወቂያዎቹ ምናምን ከነሱ ጋር ሼር አድርጋችሁ እየሰራችሁ ገንዘብ ማግኘት ትችላላችሁ ማለት ነው። ስለዚህ እናንተ በእጃችሁ በያዟችሁ ስልክ ምን እየሰራችሁበት ነው? ምን እየተጠቀማችሁበት ነው? ገንዘብ ሜክ ማድረግ እንደሚቻል ሰምተን ይሆናል። ነገር ግን ስንቶቻችንን ይሄንን ገንዘብ ሜክ ማድረግ እንደሚቻል አውቀን ገንዘብ እየሰራን ያለ ነው? በቀጣይ በቀላሉ ገንዘብ እንዴት ማግኘት የምትችሉባቸው ከቤታችሁ ሆናችሁ የትም ሳትሄዱ ገንዘብ ማግኘት የምትችሏቸውን ቀለል ያሉ ስራዎችን እነግራችኋለሁ። ቻናሉን ሰብስክራይብ ማድረጉን እንዳይረሱ እላለሁ። አመሰግናለሁ።